ፊዳክ ያሻሃችን ፊዳክ ፊዳ ልሆንልዎት ምናምን የምትሉ ሰዎች ማለት ነው። ምን አስባችሁ ነው? አረ የሚገርም ነው። ብዙ ኮሜንቶችን እያነበብን ነበረ በቲክቶክም በዩቲዩብም ማለት ነው። አረ ተው ልክ ያለፈማ ይዝን ይላል እንጃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ለኛውኛ ቻናል ተከታታዮች ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ጋር አልሐምዱሊላህ። እናንተ እንዴት ናችሁ? ሀባቢ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁላችንም በተቻለን መጠን ማለት ነው እንበረታታ ማለት ነው ውዶቼና በመቀጠል ደግሞ እዚህ ጋር ማለት ነው ለምንድን ነው እርስ በርሳችን የምንሰዳደበው? ለምንድን ነው እኛ ሙስሊሞች በቃ ማለት እዚህ ጋር አቂዳ ላያየን እንጂ እኮ ሁላችንም መንገዳችን ላኢላሀ ኢለላህ አይደል እንዴ? ያስተሳሰረን ላኢላሀ ኢለላህ ነው። በቃ አንድ ነን ማለት ነው። አቂዳው ደግሞ የፈለገውን ኪታብ የፈለገውን ይከተል። ጠያቂው አላህ እንጂ እኛ አይደለንም አይደል እንዴ? እሳቸው ገቡበት ጉድጓድ እኮ ሁላችንም አንገባም። ሁላችንም የየስራችን ነው የሚመዘንልን። ስለዚህ እህቶቼ የምንሰዳደብ በቃ በኮሜንት ላይ ምን የዝህን ያህል ኧረ ተው ወላሂ ተው፣ አላህን እንፍራ ሁላችንም ማለት ነው። በእሳቸው ጉድጓድ ላይ እኛም አንገባም አይደል እንዴ? ሁላችንም የስራችንን ነው የምናገኘው። ሁላችንም በቃ አላህ ሂዳውን ይስጠን ለሁላችንም ኢንሻአላህ። የምንሳደብ ሰዎችን ነው ያልኩት። ለምንድን ነው የምንሳደበው? ሸሆቹ እንደዚህ ሞቱ ምናምን እንኳንም አለፉ እንኳንም ሞቱ እንኳንም እንትን አሉ ላ ወላሂ እዚህ ጋር አይደለም ሙስሊም ለሙስሊም ክርስቲያን እንኳን ሲሞት ማለት ነው። አሁን እዚህ ጋር ወደ ኢትዮጵያ ስትመጡ ወደዚህ ኢትዮጵያ ላይ ጎረቤትሽ ክርስቲያን ናት። ስትሞት ያቺ ክርስቲያን ጎረቤትሽ እንኳን ሞት ታያታለሽ። እንግዲህ መንገዳችን አንድ አይደለም። ሙስሊምም አይደለችም ላኢላሀ ኢለላህ አልተከተለችም። ሳ እንኳን ሞተች ታያለሽ አትያትም። ወደ ኢትዮጵያ ስመጪ ደግሞ ምሳሌ እዛ ውጭ ላይ ሆነን ሁላችንም እንብላላለን። በቃ አቂዳ ነው ያለያየን እንጂ ግን ላኢላሀ ኢለላህ መንገዳችን አንድ ነው አይደለ? ጌታችንም አላህ ነው፣ በአላህ ነው የምናምነው ሁላችንም ሙስሊሞች ማለት ነው። ግን አሁን እዚህ ጋር ወደ ኢትዮጵያ ስንመጣ ደግሞ ቤተሰቦቻችን ደግሞ ወደ ቤተሰቦቻችን ስንመጣ ደግሞ ቤተሰቦቻችን ያው ቢድዓ ላይ እንትን ያሉ ናቸው። መውሊድም እንደዚሁ አላይ እኛ አንቀላቀልም እዚህ ቦታ ላይ ማለት ነው። ግን ተው ስንላቸው ራሱ በቃ ለምን ብለው እኛን አያዳምጡንም። ያንቺም ያንተም ቤተሰቦች ነው የምላችሁ እዚህ ጋር በስድብ አይደለም ወይንም ሲሞት እንኳን ሞት እናትሽ አሁን ምሳሌ መውሊድ አክባሪ ናት ልበል፣ አባትሽ ቤተሰቦችሽ መውሊድ አክባሪ ናቸው ልበል፣ ቢድዓ ተከታይ ናቸው። ቢድዓ ነው እንትን የሚሉት ማለት ነው። ግን እናትሽ ብትሞት እንኳን ሞተይ እናቴ ትያታለሽ። አባትሽ ቢሞት ወንድምሽ እሺ ጫት ይቅማል፣ መውሊድ ይበላል፣ መውሊድ ያከብራል ምናምን ቢሞት እንኳን ሞተ ወንድሜ እንኳን ሞት ትይዋለሽ አትዩ። ስለዚህ እህቶቼ ይሄ ሰውዬ በቃ ስላችሁ ሁላችንም ያው ኪታብ ቢያለያየንም ወይም ደግሞ ያኔ አቂዳችን የተለያየ ቢሆንም እንኳን ሞቱ እንኳንም አረፉ ማለት የለብንም። አላህ ይራህማቸው፣ አላህ ይዘንላቸው። እኔ ወክዬ ነው ይሄን እያልኩኝ ያለሁት። እናንተን ላልወክል እችላለሁ፣ ግን ራሴ ወክዬ ነው ይሄን እያልኩ ያለሁት። አላህ በቃ አላህ ይዘንላቸው፣ አላህ ይቅር ይበላቸው። አላህ ደግሞ ጀነተ ፊርደውስን ሲወፍቃቸው። ሁላችንም ፍጹሞች አይደለንም፣ ሁላችንም ልክ ነን ማለት አንችልም። ጠያቂው አላህ እንጂ እኛ አይደለንም። ስለዚህ እህቶቼ ማንኛውም ሰው ማንኛችንም ሰዎች የተከተሉትን ይከተሉ። እንኳን አይደለም ሙስሊም እንኳን ሞተ ክርስቲያን እንኳን ቢሞት ክርስቲያን ማለት ክርስቲያን መንገዳችን አንድ አይደለም። እነሱ ክርስቲያን እኛ ሙስሊም ነን አይደል? ላኢላሀ ኢለላህ አልተከተሉ እንኳን ሞተ ያ ሰውዬ ማለት አንችልም። እኔ አልችልም። እኔ በራሴ ነው የምላችሁ። አሁን እዚህ ጋር እንቀባበራለን። ክርስቲያን ቢሞትም ያው ቀብር እነሱ ሴት ወንድ አይሉም፣ ወንዱም ሁሉም ሴቱም ቀብር ይሄዳሉ። እኛ ቀብር ባንሄድም እንደ ጉርብትናችን ወይም ደግሞ እንደ ምንድነው የሚባለው በቃ ማህበራዊ ትስስር ማለት ነው። እንደዛ እዚህ ጋር እንዋዋላለን አይደል እንዴ? ትክክል ላልሆን እችላለሁ፣ ግን የራሴ ወክዬ እያወራሁኝ ያለሁት። ስለዚህ እንኳን ሞቱ እንኳን እንትን አሉ ደግሞ ወሃቢዮች ፊዳ ይሁንልዎት፣ ወሃቢዮች ይሞቱልዎት። ለምን እንዴ? ሁሉም በቀጧ ቀድራችን ነው የምንሞተው።
በእሳቸው መንገድ እኛም አንሄድም። በእሳቸውን ደግሞ ቢሞቱም ምስጥ ሆነን አንበላቸውም አይደል እንዴ? የነሱ ሞትም እኛን አያስደስታንም። የነሱ መኖርም ደግሞ እኛን በእነሱ መንገድ ባንከተልም እንኳን ማለት እዚህ ጋር ሙስሊም ስንባል ሁላችንም መንገዳችን አንድ እስከሆነ ድረስ ማለት ነው። ላኢላሃ ኢለላህ እስከ ያዘ ድረስ አንድ ሰው በቃ ወንድማማቾች ነን እህትማማቾች ነው የምንባባለው አይደል እንዴ? የላኢላሃ ኢለላህ እህቴ የላኢላሃ ኢለላህ ወንድሜ ነው የምንባባለው። አቂዳውን እናቴም ሆነች ወንድሜም ማንኛውም ቤተሰብም ሆነ የፈለገውን ይከተል። እኔ ራሴ ሁኜ ነው መኖር የምችለው አይደል? ስለዚህ እህቶቼ እዚህ ጋር የምንሰዳደብ ሰዎች አላህ ሂዳውን ይስጣል። አላህ ሂዳውን ይስጣል። መሳደብ የለብንም፣ መሰዳደብ የለብንም። ለምን ሌላውስ ኢስላምን እኮ ለማጥፋት የሚሞክሩት ጠላቶቻችን እንደዚህ ይሄን ሲሰሙ ነው እርስ በርሳችን ስንብላላ ነው አይደል እንዴ? ስለዚህ እህቶቼ ተዚህ እንቆጠብ። በኮሜንት ላይም እንደዚህ ማንሰዳደብ ነው የምላችሁ። አህመድስ ምን ተሰምቷል? ወላሂ እኔ በጣም የተሰማኝ ሀይቃ ለምን ነው እንደዚህ የምንሰዳደበው? ወሃቢዮቹ ፊዳ ይሁንልዎት እኔ ፊዳ ልሁንልዎት ምናምን ነው የምትሉትም። ለምንድን ነው ያኔ? እነሱም እኮ ተራ ሰዎች ናቸው አይደል እንደ ሰው ናቸው ማለት ነው። ሰው ሆኖ ደግሞ የማይሞት የለም፣ ሁሉም ይሞታል። ሁላችንም እንሄዳለን፣ ሁላችንም እንሞታለን። ግን በቀዷ ቀጠናችን ነው ተላይ ተጽፏል። በቃ አላህ ደግሞ ትክክለኛው መንገድ አላህ ይምረጥልን። ትክክለኛው መንገድ ደግሞ ያስይዘን አላህ እንጂ ሁላችንም ልክ ነን ብለን የምናስብ ሰዎች ልክ ከሆን መሳደብ የለብንም። ልክ ከሆን መሰዳደብ የለብንም። የዚህኛው ወገን መሳደብ የለበትም። የዚህኛው ወገን ሰው ሲሞት ከዚህኛው ወገን መሳደብ የለበትም ሰው ሲሞት ማለት ነው። ስለዚህ የፈለገውን መንገድ ይከተል፣ የፈለገውን ኪታብ ይከተል። መሰዳደብ ለምን አስፈለገ? ሁላችንም ጠያቂያችን አላህ እንጂ ሰዎች እኛ አይደለንም እዚህ ጋር ማለት ነው። እና ለኩል ያለን አላህ ሂዳውን ይስጣን። ሁላችንም መሰዳደብ የለብንም። ይሄን ለማለት ነው ዛሬ መጣሁት። ታጠፋሁኝ ግን አላጠፋሁም። ያላጠፋሁበት ምክንያት ራሴ ወክዬ ነው እያወራሁኝ ያለሁት። እናንተን ወይንም አንተን ወይንም አንቺን ወክዬ አይደለም። ለምን ይሄናሽ ለምን ምናምን ልትሉኝ ትችላላችሁ። ግን በሉኝ፣ የፈለጋችሁትን በሉኝ፣ ወላሂ በሉኝ። እኔ ግን ከሚሳደቡት ወገንም አይደለሁም። አላህ ይረህማቸው፣ አላህ ይዘንላቸው። ለኛም ደግሞ አላህ ትክክለኛው መንገድ እሱ ይመርጦ እሱ ይስጣል። ትክክለኛው መንገድ ይምረጥልን፣ ትክክለኛው መንገድ ይስጣል። በቃ ልቦናም አላህ ይስጠን። እንዳንሰዳደብም ደግሞ ሂዳውን ይስጣል። በስ እንደዛ ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።